الله كتلالو يا جنة منقدو تسمامو سلالن مككر موددو كالله وجليل الله يلم يفطرن للا قرآن يله طلعت المكرن فطاري من نبيهم حكم عند ولو مسلم بمان تساس يلي يتكارنو የመዋደር ስርዓት በእስልምና ሚዛን ግድ ይለናልና ባኮ እንዲገዛን ቤተሰብ ጎረቤት የአገር ልጅ እያለ የነብዩ ፈለግ አኗኗር ስላለ እንኳን ለሰለመው ላመነው ይቅርና ለአላህ ፍጡር ሁሉ ግድ ይላል ትህትና ውዴታ እስከ ጀነት ውዴታ እስከ ጀነት ውዴታ እስከ ጀነት ውዴታ እስከ ጀነት ታዲያ የሰለምነው ያመነው እኛኛ ለሰው ዘር በሙሉ ተብለን ኸይረኛ ልባችን ተሳስሮ በአላህ ገመድ ብቻ ከሚዋደደው ሀቅ ዞሮ በጥላቻ ከአላህ የትእዛዝ ቃል በሚርቅ እሳቤው እንዴት ወገን ይለይ በየግንዛቤው ከቁርአን ከሐዲስ ካኩ ከራቁ ሰልመዋል አምነዋል ሊያስብለን ሐቁ በቀብር ተጠያቂ ሟች ነንና ኃላፊ ከአክበራ ከሰልፍ ከሆን ተሰላፊ ሰው ወደን ካመለክ በእውቀቱ ደረጃ ለአላህ መስለማችን ምን ሊገኝ ማስረጃ ውዴታ እስከ ጀነት 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 አንዱ አላህን ብቻ በሚል ካመኑ በነቢ ሙሐመድ ፈለግ ከወሰኑ አንድ ሆኖ ነው እንጂ እየተነከሩ ከአዱንያ የሚሰራው የጀነት ሀገሩ ተበታትነውማ ፍቅር እያደቀቁ እንኳንስ ለጀነት ለቀብርም አይበቁ ሲራጠል ሙስተቂም የሚባለው መንገድ መተሳሰሩ ነው በአላህ ትእዛዝ ገመድ በሱረቱል ኢምራን ቀድሞ አስጠንቅቆታል ይህንን ሂዳያ በቁርአን ገልጾታል ቀጥ ያለውን መንገድ ታዲያ ስንጠይቀው በዋደዳችን ላይ መሆኑን እንወቀው ውዴታ እስከ ጀነት ውዴታ እስከ ጀነት ውዴታ እስከ ጀነት ውዴታ እስከ ጀነት ከቀብር ጥያቄ ቀዳሚው ፈተና ወንድም እህቶች ማናቸው ነውና ሙስሊም ሙስሊማቱ ሙእሚን ሙእሚናቱ በሚል ሁሉን መግለጽ ነው እንጂ ኩራቱ የዛሬው ጥላቻ የሚያፈራርቀን ለያይተን ስመጥቀስ ነጋ ያዛልቀን ሰው ለእስልምና እውቀት በሚጥረው ጥረት
አላህ ካጠበበው ካሰፋው ደረት የሰው ግንዛቤው የማስተንተን አቅም ያንዱ ቆንስል ሆኖ ያንዱ እጅግ ቢመጥቅም አላህን ነው እንጂ ዋና አስተማሪውን ሙስሊም አያመልክም ፍጡር ተማሪውን የአላህ የነቢን ቃል እያረጋገጡ ከቁርአን ከሐዲስ ካልተያዘ ጭብጦ መች እንዲህ ነውና ከእስላም እየወጡ ነፍስያን በማምለክ መዋደድ እያጡ ከአላህ ትእዛዝ ወጥተው ሙስሊም እየለዩ በጸብ ልብ ጀነትን ቢመኙ አይገበዩ ውዴታ እስከ ጀነት 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 አላህ በቁርአኑ ደጋግሞ ውዴታ ገድ አድርጎ ለሚያደርሰው ሰልሞ አንድ ሆናችሁ ግቡ ጀነትን ተብሎ ለጀሃነም ነው ወይ ጉዞ ተከፋፍሎ አንድ ሆናችሁ ግቡ ጀነትን ተብሎ ለጀሃነም ነው ወይ ጉዞ ተከፋፍሎ ውዴታ እስከ ጀነት 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 ውዴታ እስከ ጀነት